እንደ አንድ መነኩሴ ከደብረ ሊባኖስ በታች ልጆች አንድ ትልቅ ጸሎት ላስተምራችሁ አሉ ሽማግሌ። እኛ መንኩሰን እንሄድን በሉ ጥሉ ክፉል የማያሳይ ደግሞ ምኑን ጸሎት ሊያስተምሩን ነው ብያለሁ። እመቤቴ ማርያም በሏል። እመቤቴ ማርያም በላንተ በዚህ መቋሚያ እንዳለ ይላሉ ነው። ስምሽ ምን ያምር፣ ስምሽ ምን ያምር እንላለን እኛ ሶስቱ ነን መነኮሳት ነን። በፍየል ብራና በፍየል ብራና በቄስ ከናፍር በል በቄስ ከናፍር በቃ እንዲህ ካላችሁ ሰይጣን አይነካችሁም ማለት እውነታቸውን ነው። ደግነት ማለት እኮ ይሄ ነው በእውነቱ ማለት እግዚአብሔር እኮ እንዲያውም በዚህ የሚከፋው መስሏል። ሞኝ ደግ ነው እግዚአብሔር ፍጹም ቻር ስለሆነ ደስ ነው የሚለው። እንኳን እናቱን ወደንለት እርስ በርስ ተፋቀራችሁ ብሎ ደስ ይለዋል እሱ። ከቴም እናቱን ወደንለት ነው የእናቱ ፍቅር ጸንቶልን ነው በእውነቱ። ያንማ ይበልጥ ደስ ይለዋል። ጠላቶቻችሁን ውደዱ ያለ ፈጣሪ እናቴን ወደዳችሁ ብሎ ይከፋዋል መስሏችኋል? ሞኝ አይከፋውም፣ ደስ ይለዋል፣ ይሸልማል፣ አክሊል ያቀዳጃል። ድንግል ማርያም ብንወድ